ወንዶችስ ብዙ ሴት ማግባት ይፈቀዳል? ታዲያ እንዴታ ማስረጃ ይኖረን ይሆን? አዎ ኦሪት ዘፍጥረት ምዕራፍ 31 ቁጥር 17 ላይ ያዕቆብም ተነሳ ልጆቹና ሚስቶቹን በገመዶቹ ላይ ያስቀመጣል። ያዕቆብ ከአምላክ ጋር ግንኙነት ከአምላክ የሚያነጋግረው ነብይ ነው። አምላክ የሚያነጋግረው ሰው ሚስቶች ነበሩት። ለምን ዝም አለ? ስንት ሚስቶች ነበሩት? 4 ሚስቶች ነበሩ። ራሔል አለች፣ ሊያ አለች፣ የሁለቱ ደግሞ ባሮች የነበሩ አሉ። መጽሐፈ መሳፍንት ምዕራፍ 8 ቁጥር 30 ላይ ለጌዲዮን ብዙ ሚስቶች ነበሩት አለ። ጌዲዮንን ፈጣሪ ያነጋግረው ነበረ። በዛ አጋጣሚ ለምንድን ነው ብዙ ሚስት ያገባው ብሎ ተቆጥቶታል። ህልቃና የሃና ባል የነበረው 2 ሚስት ነበረው ራሱ። አንደኛው ሃና፣ ሁለተኛው ደግሞ ፍናና የምትባል ማለት ነው። አንደኛ ሳሙኤል ምዕራፍ 1 ቁጥር 2 ላይ ታገኘዋለህ። ዳዊት ብዙ ሚስቶች ነበሩት። አንደኛ ሳሙኤል ምዕራፍ 25 ቁጥር 43 ላይ ታገኘዋለህ። አንደኛ ዜና መዋዕል ምዕራፍ 14 ቁጥር 3 ላይ ታገኛለህ። በኢየሩሳሌም ብዙ ሚስቶች ነበሩት ይላል። ንጉሥ ሰለሞን አንደኛ ነገሥት ምዕራፍ 11 ቁጥር 3 ላይ ስትመለከተው 700 ሚስቶች ነበሩት ይላል። 700 ግን ፈጣሪ እያነጋገረው እንዴ ሰለሞን ምን ነካ እንዴ ከአንድ በላይ እንዴት ታገባለህ? ዝሙት ነው ሐራም ነው ዋው ምናምን ነገር አላለውም ራሱ። አሹር አንደኛ ዜና መዋዕል ምዕራፍ 4 ቁጥር 5 ላይ ብዙ ሚስቶች ነበሩት። አሹር ማለት ነው። አይ ከላይ የተዘረዘሩት ነገሮች እኮ አገቡ እንጂ ፈጣሪ አግቡ አላለም ነው። አግባ አላለም። በእርግጥ ግን ፈቅዷል፣ ሐላል አድርጓል። ለምን? ኦሪት ዘዳግም ምዕራፍ 21 ቁጥር 15 ላይ አንድ ሰው 2 ሚስቶች ቢኖሩት እንዴት አድርጎ መንከባከብ እንዳለበት ተናግሯል። ስለዚህ ከአንድ በላይ ሚስት ፈቅዷል ፈጣሪ ማለት ነው። ጭራሹኑ ሚስት ይሰጥ ነበር። ብዙ ሚስቶችን ሰጥቶታል ፈጣሪ ለሰው ለንጉሥ ዳዊት። ሁለተኛ ሳሙኤል ምዕራፍ 12 ቁጥር 8 ላይ የጌታ ሚስቶች በብብትህ ጣልኩልህ አለ። የእስራኤልና የይሁዳ ቤት ሰጠው። ይህ አንሶ ቢሆን ደግሞ ከዚህ የበለጠ ጨምርልህ ነበር አለው። ካነሰ ጨምርልሃለሁ አለ። ብዙ ሚስቶችን ነው የሰጠው አለ። ግን ከፈለክ ደግሞ ይጨምርልሃል ነው። ስለዚህ ብሉይ ኪዳን ላይ የነበሩ ነቢያቶች ሐላል ነበረ። ወደ አዲስ ኪዳን ስንመጣ የአዲስ ኪዳን ነቢይ ደግሞ ኢየሱስ ነው። ኢየሱስ ከአንድ በላይ ማግባት ክልክል ነው አላለም። ከአንድ በላይ ማግባት ክልክል ነው አላለም። በብሉይ ኪዳን የነበረው ሕግ ነው አልሻረው። ማቴዎስ 5:17 ላይ እኔ ሕግና ነቢያትን ልሽር አልመጣሁም ብሏል። ኢቭን ራሳቸውን የሚያስጠግበት ጳውሎስ ራሱ ከአንድ በላይ ማግባት ሐራም ነው አላለም። ባይሆን ያለው ምንድነው? አንደኛ ቆሮንቶስ ምዕራፍ 7 ቁጥር 12 ላይ እኔ እላለሁ አለ፣ ጌታ አይደለም የሚለው አለ። ምን ትላለህ ስንለው ምን አለ? እኔ የምናገረው አለ ሁለተኛ ቆሮንቶስ 11:17 ላይ የምናገረው በሞኝነት እንጂ ጌታ አዞኝ አይደለም አለ። ታዲያ ምን አለ ስለ ጋብቻ ሲባል አንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ላይ ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ኖረው አለ። ለእያንዳንዱ ለራሷ ባል ይኖራት አለ። ለእያንዳንድሽ ብር እሰጥሃለሁ ብዬ ብናገር የብሩ መጠን ተገልጫለሁ አዙዝ ለእያንዳንዱ ማለት ነው። መዝሙረ ዳዊት ምዕራፍ 62 ቁጥር 12 ላይ አንተም ለእያንዳንዱ እንደ ስራው ፍዳውን ትሰጣለህ አለ። ፈጣሪ ለእያንዳንዱ የስራውን ውጤት ይሰጣል ማለት ስራው አንድ ነው ማለት አይደለም። ሮሜ 2:6 ላይም እንደዛ ነው። እርሱ ለእያንዳንዱ እንደ ስራው ያስረክበዋል አለ። እያንዳንዱ ማለት ኤቭሪ ማለት ነው እንጂ አንድ ማለት አይደለም፣ ዋን ማለት አይደለም። ከዚህ አንጻር ስንመለከት ከአንድ በላይ ማግባት ሐላል ነው በባይብል ውስጥ። ከአንድ በላይ ማግባት ሐራም ነው የሚል ነገር የለም። ባይሆን የሚሆነው ነገር ምንድን ነው? የተጠቀሰው ነገር 2 ነገሮች ተጠቅሰዋል ብለን እናምናለን። አንደኛው ምንድን ነው? የጋብቻ ስርዓት ሞኖጋሚና ፖሎጋሚ የሚባል ነገር አለ። ፖሎሃንድሪን እና ፖሎጂን የሚባል ነገር አለ። የምታስታውሱት ማለት ነው። ፖሎጋሚ ምን ማለት ነው? ከአንድ በላይ ማግባት ነው። ሞኖጋሚ ማለት አንድ ወንድ ለአንድ ሴት ማለት ነው። ጋብቻ የአንድ ለአንድ ጋብቻ ምን ይባላል? ሞኖጋሚ ይባላል። ከአንድ በላይ ማግባት ደግሞ ምን ይባላል? ፖሎጋሚ ይባላል። ፖሎጋሚ ደግሞ ለሁለት ይከፈላል። ፖሎሃንድሪ እና ፖሎጂኒ ተብለው ማለት ነው። ምንድናቸው ልዩነታቸው ሲባል ፖሎሃንድሪ የሚባለው ምንድነው? አንድ ሴት ብዙ ባል ስታገባ ማለት ነው። እንዳውኑ ማለት ነው። የሚፈቀደው ለዲያቆናት ብቻ ነው። ብዙ ዲያቆኖች አንዷን ሴት ያገባታል ማለት ነው። ልጁ የማን ነው? አላህ ያወቀው። ያኔ ደግሞ ዲኤንኤ የለም። በአሁኑ እንኳን ይታወቅ ነበረ። ከ4 ሴት ጋር አንድ ሴት እንትን ብላ የተከለከለ በኢስላም አይፈቀድም። አሁን አንድ ሴት ብዙ ወንድ እንድታገባ ለምን? በአንድ ጊዜ ከ4 ወንዶች ጋር ተራክቦ ብታደርግ የማን ነው ልጁ? ያኔ ዲኤንኤ የለም። ዲኤንኤ እስኪመጣ ድረስ ቁርአን ዘመን ተሻጋሪ መጽሐፍ ላይ ያውን ነው እንዴ? ከዛ አንጻር ነው።